ክብርት በምትሆን በሕማማት ሳምንት ይህችን ኃጢአት ለሚሰራት ሰው ወዮለት። ወዳጆቼ ሆይ መድኃኒታችን ለኛ ሲል የተቀበለውን ሕማሙንና ሞቱን ለምናስብበት ለሰሙነ ሕማማት እንኳን አደረሳችሁ እያልኩ በሰሙነ ሕማማት እንዳናደርጋቸው የተከለከሉና እንድናደርጋቸው የታዘዙ ነገሮችን አብረን እንድናይ ጋብዛችኋለሁ። አንደኛ፣ ጾምን በተመለከተ በእነዚህ በስድስቱ ቀናት ሕመም ካልከለከለን በስተቀር የቻልን ሁለት ቀን ያልቻልን እስከ ምሽቱ 1 ሰዓት ድረስ እንድንጾምና ከጾማችንም በኋላ ቂጣ፣ ጨውና ውሃ ብቻ እንጂ ወይን ጠጅና ስጋን የመሳሰሉ እንዲሁም ለስጋችን የሚመቹና ጣፋጭ የሆኑ ምግቦችን እንዳንመገብ፣ በተጨማሪም በሚመች መኝታ ላይ እንዳንተኛና ባለትዳሮች ከትዳር አጋራችን ጋር ሩካቤ እንዳንፈጽም ታዘናል። ሁለተኛ፣ ጸሎትን በተመለከተ እንዳንጸልይ የተከለከልነው ጸሎት ባይኖርም የጌታችንን ሕማማት የሚያወሱ እንደ ድርሳነ ማህየዊ፣ ለሃ ማርያም፣ ድርሳነ መድኃኔ ዓለም የመሳሰሉ ጸሎቶችን ከለመድናቸው ጸሎቶች ጋር ልንጸልይ ይገባናል። መልክዓ ማርያም፣ መልክዓ ኢየሱስና መልክዓ ቅዱሳን በቤተ ክርስቲያን የማህበር ጸሎት ላይ ስለማይደገሙ የመልክ ጸሎት አይጸለይም የሚለው አባባል የተሳሳተ ሲሆን በቤተ ክርስቲያን በአባቶች የማይደገሙበት ምክንያት ደግሞ የመልክ ጸሎታት ለሳምንቱ በተዘጋጀው በመልክዓ ሕማማት ጸሎት ስለተተኩ ነው። ሶስተኛ፣ ስግደትን በተመለከተ እንዳንሰግድባቸው የታዘዙት የግዝት በዓላት ማለትም የቅዱስ ሚካኤል፣ የእመቤታችንና የጌታችን በዓል ወይም በዓለ ወልድ በእነዚህ ቀናት ውስጥ ቢውሉ በሰሙነ ሕማማት የሚታሰበው ብቸኛው ነገር የጌታችን ሕማማት ስለሆነና በዓላትም ስለሌሉ መስገድ ይቻላል። አራተኛ፣ ሰላምታን በተመለከተ በዚህ ሳምንት ከቃል ሰላምታ በስተቀር በመሳሳም ሰላም መባባል ተገቢ አይደለም። ይኸውም የተከለከለበት ምክንያት የፍቅር መገለጫ የሆነውን መሳሳምን ይሁዳ ግን መድኃኒታችንን ለማስያዝ የተጠቀመበት ምልክት መሆኑን ለማሰብ ነው። ፊታችንን በመስቀል ምልክት ማማተብና ማዕዳችንን ባርከን መመገብ አልተከለከለም። ከካህናት እጅ መስቀል መሳለምና ኑዛዜ ግን በዚህ ሳምንት ውስጥ የለም። በተጨማሪም በዚህ ሳምንት ማህበር፣ ሰርግ፣ ልደት የመሳሰሉ የደስታ በዓላትን እንዲሁም በአጠቃላይ የሥጋ ደስታን የምናደርግባቸውን ነገሮች ማድረግ አይገባም። ያለ ደዌና ያለ ሕማም፣ ያለ ጻማና ያለ ድካም እግዚአብሔር ለብርሃነ ትንሣኤው እንደ ዛሬዋ ቀን በሰላምና በደስታ ያድርሰን። ይቆየን።